አባቴ ያደጋል ሆኖ እኔ ወዴትም አልሄድም በቃ አልገባኝ እኔ ወደ አንተ የመጣው ጊዜ አባቴ ወደ ደጋ እንደሄደ እስካሁን አልተመለሰም አባቴ ችግር ውስጥ ነው እሱን ማስፈታት አለብኝ በቃ እነሱ የሚሉትን ሁሉንም ነገር አደርጋለሁ የምርሽን ነው አይደል አውዴ ለአባቴ እስካሁን ምንም ነገር አድርጌለታለሁ አሁን ግን ግዴታ ላደርግለት ይገባል የሆነ ነገር ማድረግ አለብኝ እኮ ለአባትሽ ብለሽ ተስፋችንን ህልማችንን ወደፊት አብረን ያለምናቸውን ነገሮች ልታጨልሚ ነው በጣም ይቅርታ አባቴ እኔ ላይ ያደረሰው በደል ብዙ ቢሆን ግን በሱ አልደራደርም እሱን መተው አልችልም ምንም ቢሆን አባቴ ነው ለእናቴ ልጅነት ባሏ ለእህቴ ደግሞ አባቷ ነው እያለሱ ማንም የለንም እሱ ችግር ውስጥ ሆኖ እኔ ምንም ነገር ማድረግ አልችልም ዴቭ እኔ ስላልሰማው እንጂ እስከዛሬ ይዘው እኮ እያሰቃዩት ነበር እሱ አንድ ነገር ከሆነ መቼም ቢሆን ተሰጥቶ ነው በቃ እኔ አልሄድም አዎ ይገባኛል አባትሽ ነው አውቃለሁ ግን ሌላ መንገድ መፈለግ አለብን አይ ሌላ ምንም አይነት መንገድ የለም ዴቭ እኔ እናንተ አንድ ላይ እንድንሆን አልተፈቀደልንም በቃ አሁን ደግሞ ሳይመጡ ብትሄድ ነው የሚሻለው ወጣ በቃ ዴቭ አዴ በቃ አሁን መሄድ አለብን አይ እኔ አልሄድም አባባ አደራ ዴቭ ሸኝ በቃ ወስሽ አየሽልኝ ያደረገኝን ነገር አሁን እህትሽ ይሄንን ነው ልታገባ የወሰነችው መካሪ አታለች እህቴ ማድረግ ያለባትና የሌለባትን ነገር ጠንቅቃ የምታውቅ ናት እሷ ላይ ደግሞ መፍረድ አይቻልም ምን ታውቃለች አላየሽም እንደ ሊገለኝ ሲታገል እህትሽ መቼም የሚጸጽታትን ነገር እንደማታደርግ አውቃለሁ እንዴት አባትሽ እዛ ሆኖ መቼስ በእሱ ፈርዳ መሆን አለበት የምትሄደው ስለ አባቴ ሁሉንም ነገር ሰምቻለሁ አጎቴ እያታለላችኋት ነው እንጂ አባዬን ማንም እዛ አስገድዶ ያስቀመጠው ሰው የለም አሁን ሁሉንም ነገር ለእህቴ ሄጄ እነግራታለሁ ማን ነገርሽ ደግሞ ፈለጉ መስፍን ሁሉንም ነገር ነግሮኛል አጎቴ ልቀቀኝ ለእህቴ ሁሉንም ነገር አለው እሷ አጣጣላት አትችሉም ልቀቀኝ ምን እያደረግህ ነው ልቀቀኝ አጎቴ ልቀቀኝ ይኸውልሽ ዶክተርን አውርቼው ነበር ሄዳችሁ እውነቱን ከተናገራችሁ ምንም ነገር አይፈጠርም እናንተ ላይ የሚከሰት ምንም ነገር የለም ብሎኛል ቆይ እርግጠኛ ነህ ቆይ ዶክተሩ ከነሱ ጋር እንደማይሰራ በምን አምነው ነው እንደዚህ አይነት ድፍረት ውስጥ እንገባው ዳይመንድ እሱ ለኔ ተውት ይኸውልሽ ሁለታችሁንም ዶክተር ሊያወራችሁ ይፈልጋል ምንም ነገር የሚፈጠር ነገር የለም ብሎኛል እንደዛማ ከሆነ ተገላገልን በቃ ይልሽ ኪንጎን እንጥራውና መታቁትን ነገር በሙሉ ተናገሩ ከዚህ ውጪ ምንም አማራጭ የላችሁ እኔ ግን በጣም ፈርቻለሁ አንቺ መች ማትፈሪበት ጊዜ ያለህና ነው ሁሌ እንደፈራሽ አይደል እንዴ የዛሬውማ ቅዠትም ነበረው ጭራሽ እሱን ደግሞ ሳስታውስ በጣም ነው የምፈራው ባክሻትን ቦቅቦቂ ከሆነ ይሆናል ካልሆነም የራሱ ጉዳይ በቃ ቤት እሺ የኛ አደፋፋሪ አሁን እኮ ዛፓ ከች ቢል አንደኛ ድምጥ ማጥሽ የሚጠፋው አንቺ ነሽ ልብ ሳይኖርሽ ሰው ታበረታቻለሽ አንቺ ደፋ ወይኔ ሞትኩኝ ምን በህልምሽ ነው የሞትሽው ምንድነው የምንሽ ነው አንቺ ወይኔ ጉዴ ኧረ እንዳትደፊ እሺ እንደው ኩኩሻይ ሴት አይደለሽ ምን አለበት አንቺማ እንደ ሴቶቹ ወይኔ ጉዴ መጣብኝ ምናምን ብልሽ ቀበጥ ምናምን እንዲያልሽ ብትሮጭ ምን አለበት ማ እኔ ኩኩሻ እየመጣው ይመጣል እንጂ መቼም ሮጭ አላመልጥም እጋፈጠዋለሁ እንጂ እዚሁ ለነገሩ ቤት በኩል ታረጋለሽ አንቺ እንደሆንሽ ሴት ወንድማችን ነሽ ቤት በኩል ወረ ያም ሆኖ ሁለቱ ጥንዶች ሲዳሩና ሲጫወቱ
ማሪቱ ብቻዋን መሆኑ አልቀረም። ወጣቱ ከሄደበት ተመልሶ ሲመጣ ከዚህ ከብቸኝነት ስላዳናት ልቧ በደስታ ተሞላ። ምን ነው ቆየ አለችው ፍቅርን በሚያሳይ ቁጣ። ይቅርታ ቆየው እንዴ? ለመሆኑ የሄድክበትን አገኘ? አዎ አገኘው። ከሷ ጋር እያወራ አይኑ የሚያማትረው ወደ አቶ ከበደና ደላላው አካባቢ ነበር። እዚሁ ቤት ሲተያዩ ዛሬ 3ኛ ጊዜያቸው ነው። ሁለቱን ምሽቶች አቶ ከበደና ደላላው በጊዜ እየጠጡ ጓዳ ስለገቡ ወጣቱ ጨዋታቸውን ለመከታተል አልቻለም ነበር። ዛሬ አንድ ባንኮኒ ላይ በግላጭ ቆመው በማየቱ ደስ አለው። አቶ ከበደ ሞቅ ካላለው በስተቀር ፊት ለፊት መቀመጥ ወይም ባንኮኒ ተደግፎ መቆም አይወድም። ወይዘሮ ሸዋዬም ይህንኑ ጸባዩን ስለምታውቅ ሳይጠጣ በጊዜ ሲመጣ ወደ ጓዳ በማስገባት መኝታ ክፍሏ ውስጥ ታስተናግደዋለች። የሚያስፈልገው መጠጥ እዚያው ድረስ ይቀርብለታል። ጠርሙሶቹን ማየትና ጫጫታ መስማት ካስፈለገው ሞቅ ካለው በኋላ ወደ ባንኮኒው ይወጣል። ወጣቱ ወደ እነዚህ ሰዎች እየተመለከተ የቅርበታቸውን ደረጃና ጨዋታቸውን በአእምሮ ሲስል ማሪቱ ውስኪ በመለኪያ ቀድታ አጠገቡ አስቀመጠችለት። እሷ ራሷ በርቀት የተጋበዘችውን ውስኪ እየጠጣች ነበር። ወጣቱ ከሷም አጠገባቸው ከቆሙትም ጋር እንዲመሳሰል አስባለት መሆኑን በመገመት ያለምንም ቅሬታ የቀዳችለትን ጠጣ። ተጫወት እንጂ ኤፍሬም፣ ምን ነው ዝም አልክ? አለችው ትንሽ ቆይታ። የወጣቱ ትክክለኛ ስም ኤፍሬም አይደለም። ስሙን ማሳወቅ ስለማይፈልግ የውሸት ስም ነው የሰጣት። ከዘፋኞች ሁሉ ኤፍሬም ታምሩ ደስ ይለኛል ስትል ስለሰማት አጋጣሚ ሆኖ የኔም ስም ኤፍሬም ነው አላት። በዚያው ስም ትጠራው ጀመር። እየተጫወትኩ ነው፣ ሙዚቃ እያዳመጥኩ ጨዋታ እየተመለከትኩ አላት በፈገግታ። ከኔ ጋር አታወራም እንዴ? ድምጿ ቅሬታን ያዘለ ነበር። አወራለሁ፣ ሌሊቱን ለሁሉም ያደርሰናል ብዬ እኮ ነው። ማሪቱ የፈለገችው ወጣቱ አንገቷን አቀፍ እያደረገ እያሳሳቀና እየተዳራ በማጫወት ፍቅሩን በአካባቢያቸው ላሉት ሰዎች እንዲያሳይላት ነው። አቶ ከበደም ሆነ ወይዘሮ ሸዋዬ ብዙ ጊዜ ናቅ ስለሚያደርጓት የሚወዳት ሰው መኖሩን እንዲያዩላት ትፈልጋለች። ወጣቱ ደግሞ የሰዎቹ ሁኔታ ስለሳበው አይኑም ሐሳቡም በእነሱ እንቅስቃሴ ላይ አርፏል። አቶ ከበደ ጥቁር ፊቱ በወዝ ታጥቦ አይኖቹ የዝንጀሮ ቂጥ መስለው በአንድ እጁ ወይዘሮ ሸዋዬን አቅፎ በሌላኛው ባንኮኒውን እየደበደበና እንደ መዝፈን እየቃጣው አዝማሪዎች ጥሪ እንጂ ሸዋዬ ይላታል። መሽቷል እኮ ከብዬ፣ አዝማሪዎቹ ሁሉ ወደ ቤታቸው ገብተዋል። ፈልጊና አስጠሪ ባክሽ፣ ተጫውተን እንግባ እንጂ። ይህን ያለ በጊዜ መምጣት ነበራ። አሁን መሽቷል፣ ማንንም አዝማሪ አላገኝም። ይልቅ እናንተም ሰዓት እላፊ እንዳይደርስባችሁ። ማን ይፈራል ሰዓት እላፊ? ደላላው በበኩሉ ከአያልነሽ ጋር እየተዳራ አቶ ከበደን በዜማ ያጅበዋል። አያልነሽን በማቀፍ ሳይሆን በማነቅ አይነት ወደ ደረቱ ሲያስጠጋት ተመንጭቃ ተሸሸውና ከአጠገቡ ራቅ ብላ በኩራት ትቆማለች። ይህን ደላላው የድሪያ ስሜቱ በጣም ያድግና እንደ አውሬ ያደርገዋል። በተቀመጠበት ሲቁነጠነጥ ወይም አልኮሉን በላዩ እየጠጣ በብርጭቆ ባንኮኒ እየቆረቆረ ሲጮህ ያስታውቅበታል። አያልነሽም በራቀችው ወይም በኮራችበት ቁጥር ይበልጥ ስሜቱን መቆጣጠር እንደሚያቅተው ስለምታውቅ በነፍሱ ትጫወትበታለች። አያል ብትመጪ ይሻልሻል። አልመጣም። እጄን አሳርፈ መቀመጥ አትችልም እንዴ? አትመጪም? አልመጣም። ሳታስበው ተፈናጥሮ ይይዛታል። ከዚህ በኋላ በዋዛ አይለቃትም። እልህና የወሲብ ግለት ጡንቻዎቹን ስለሚወጣጠራቸው በአንድ እጁ ጭምቅ አድርጎ አቅፎ በሌላኛው እጁ ጭኖቿን መዳበስና መቆንጠጥ ይጀምራል። እጁን ጭኖቿ መሃል ጨምሮ የማሸት ኃይለኛ ልማድ አለበት። ካልበለዚያ ስሜቱ አይረካም። ባያልነሽ ላይ ብቻ የሚያደርገው ሳይሆን በማንኛውም በከጀላት ሴት ላይ የመጀመሪያው የድፍረት እንቅስቃሴ እጁን ወደ ጭን መስደድ ነው። አያልነሽ ከእቅፉ ለመውጣት እየተንፈራገጠች ትጮኻለች። እጁን በእጆቿ እየተከላከለች ስትንፈራገጥ ቀሚሷ ተገልቦ ማየቱ ለደላላው ድርብ የወሲብ ጥማት ይለቅበታል። ይበልጥ ይታገላታል። እሷ ግን አምርራ ትቆጣለች፣ ትነጫነጫለች። ብስብስ ስነ ስርዓት አይኖርህም እንዴ ትለዋለች። ከእጁ ካመለጠች በኋላ በምትፈራውና በምታከብረው በአቶ ከበደ ፊት እንዲህ መናገር እንኳ አይገባትም ነበር። ቁጣዋ ከበረደላት በኋላ በተናገረችው ነገር ትሸማቀቅና አቶ ከበደን በሐፍረት አስተያየት ትመለከተዋለች። እሱ በመጠጡ ስለተጠቃ እንቅስቃሴዋንም ሆነ ንግግሯን አይከታተለውም። ሃይ ጸባይ፣ አጉል ጸባይ እኮ ነው።
ይህንን እጅህን ሴት ጭን ስር መስደድ የሚያስተው ሐኪም ብታገኝ ጥሩ ነበር። ወንድ ልጅ የሚከበረው ኮራ ብሎ እጆቹን ሰብስቦ ሲጫወት ነው ትላለች ወይዘሮ ሸዋዬም ተደርባ። ይህ ሁሉ ለደላላው አይዋጥለትም። የሱ የወሲብ ፍላጎት መንደርደሪያ የሴቶችን ቂጥ በእጁ ቸብ ማድረግ ወይም ጭናቸውን መዳበስ ነው። አሁን በስካር ላይ ሙግት ላለመክፈት የወይዘሮ ሸዋዬን ተግሳጽም ሆነ ያያልነሽን ቁጣ በዝምታ አለፈው። ወጣቱ ትርኢቱን በማየት ፈዞ ቆየ። ሰዓቱን ሲመለከት ለሰዓት እላፊ በመቃረቡ ማሪቱን እንዲወጡ ጠየቃት። ማሪቱ በድጋሚ የወይዘሮ ሸዋዬን ፈቃድ ጠይቃ ከወጣቱ ጋር ወጣች። እንግዲህ ጠዋት ቶሎ ነይ፣ ስትንዘላዘይ እንዳታረፍጂ። ማሪቱ እንዳልሰማች ሆና ዝም ብላት ሄደች። የወጣቱን ክንድ ጥብቅ አድርጋ ይዛ አንተ ባለጌ፣ አያልነሽ እንደፈለግካት እኮ አውቄብሃለሁ አለችው እየሄዱ። ኧረ እንዲያውም ተሳስተሻል ማሪቱ። እስቲ ሙች በለኝ ኤፍሬም አለችና እጇን ሰጠችው። እጇን መጥቶ ሙች አላትና ማለ። ታዲያ ለምንድን ነው ወደ እሷ ስታይ የነበረው? የእሷ ኩራትና የሚዳራት ሰውዬ የመቅበጥበጥ ሁኔታ አስገርሞኝ ነዋ። ግን ለምንድን ነው እሷ እንደዚህ የምትኮራበት? በማን? በደላላው ላይ? እንዲያውም ሲያንሰው ነው። ሰው መሰለህ እንዴ? ልክስክስ ነው። እንዴት? ከአያል ጋር እንደሚወጡ እያወቅኩኝ አንዳንድ ቀን ዞር ብሎ እኔንም በድብቅ ይጠይቀኛል። ታዲያ አንቺ እሺ ትይዋለሽ እንዴ? እኔ ልጅት ስራዬም አይደል፣ በዚሁ ምክንያት ይጠምደኛል። እውነተኛ ስሙ ደላላው ነው እንዴ? ያላወቀ ለመምሰል ያህል ጠየቃት እንጂ ስለ አቶ ከበደም ሆነ ስለ ደላላው ከመስሪያ ቤታቸው ጀምሮ ብዙ ነገር አጠያይቆ አውቋል። እነሱ አያውቁትም እንጂ እሱ ያውቃቸዋል። ኧረ አይደለም አለችና ማሪቱ የደላላውን ስም በማስታወስ አይነት ትንሽ ቆይታ እንጃ ስሙ ጠፋብኝ፣ ሁላችንም በዚሁ ስም ስለምንጠራው ደንበኛ ስሙ ተረስቶናል አለችው። እሺ አላት ጨዋታዋን እንዳታቋርጥበት በማስቀጠል አይነት። እና የማይረባ ሰው ነው። አያልነሽም ግድ ሆኖባት ነው እንጂ ከሱ ጋር መውጣት አትፈልግም። ግዴታዋ ምንድን ነው? ደላላው ለትዬ ብዙ ውለታ ስለሚሰራላትና ከዚያም ሌላ ለጋሼ ከበደ የቅርብ ወዳጅ ስለሆነ ነው አለችና ጋሼ ከበደ ማለት ከትዬ አጠገብ ቆመው የሚጫወቱት ናቸው አለችው። ገባኝ አላት። እትዬ የምትለውም ወይዘሮ ሸዋዬን መሆኑን አውቋል። ጋሽ ከበደ ማለት ደግሞ የትዬ የረጅም ዘመን ውሽማ ናቸው። ይሄንን ገምቻለሁ። እንግዲህ አያልነሽን የመንግስት ሥራ ያስቀጠሯት ጋሽ ከበደ ስለሆኑ ከሳቸውና ከትዬ ፈቃድ ላለመውጣት ብላ ነው እንጂ ደላላውን አትወደውም። አያልነሽ የመንግስት ሥራ ትሰራለች እንዴ? አሁና የት? እዚያው ጋሽ ከበደና ደላላው መስሪያ ቤት ውስጥ ነው። ጋሽ ከበደን እኮ የምትፈራቸው የመስሪያ ቤቷ ትልቅ አለቃ ስለሆኑ ነው። እሷ ምን ክፍል ውስጥ ነው የምትሰራው? የመስሪያ ቤቱ ሻይ ክበብ ውስጥ ነው። እንደነገረችኝ ከሆነ በየቢሮው ሻይ ቡና ይዛ ስትሄድ የምታገኘው ጉርሻ ቢጠራቀም ከደሞዟ ይበልጣል። እሷም እኔም አልተማርንም እንጂ ጋሽ ከበደ በትዬ ወዳጅነት ምክንያት ብዙ ይረዱን ነበር። ወጣቱ ማሪቱ የምትነግረውን በአእምሮው ሲመዘግብ ከቆየ በኋላ ጥሩ ነው በማለት አፉ ያወጣለትን ቃል ተነፈሰ። አንተ ግን ምን ነው ስላያልነሽ መጠየቅ አበዛህ? ግድ የለም ወዳሃታል መሰል። ሙች እንደሱ አይደለም፣ ዝም ብዬ ነው። መኝታ የያዘበት ሆቴል ደርሰው ሲገቡ ከክፍሉ ወናነት ጋር እስኪላመዱ ድረስ ምንም አላወሩም። መጸዳጃ ቤቱን በመጠቀምና ልብሳቸውን በማውላለቅ ሁለቱም በየፊናቸው ሲሰናዳዱ ቆዩ። መኝታ ውስጥ ከገቡ በኋላ ማሪቱ እንዴት ይበርዳል፣ ቀፈኝ እያለች ተጠጋችው። ወጣቱ አቀፋት። ነገር ግን ቶሎ እንዲተኙ አልፈለገም። ክንዱን ተንተርሳ ትንሽ እንድታወራለት ይገፋፋት ጀመር። ለመሆኑ አቶ ከበደ ትዳር አላቸው? ለምን ጠየቀኝ ብላ አልተጠራጠረችም ወይም አላመነታችም። በቀጥታ በየዋህነት መለሰችለት። በደንብ ነዋ፣ ያውም የአራት ልጆች አባት ናቸው። ሚስትየዋ ይሄን ጉዳይ የሚያውቁ ይመስልሻል? በግልጽ ባያውቁትም መጠርጠራቸው አይቀርም። ምክንያቱም የጋሽ ከበደና የትዬ ወዳጅነት የረጅም ጊዜ ነው። ከዚያም በላይ የአንድ አካባቢ አብሮ አደጎች ናቸው። ብዙ ዓመት ሲቆዩ ከሚስታቸው ጋር ያለመጣላታቸው ያስገርማል። አዎ
ጋሽ ከበደ እኮ ቢወሽሙም ቤታቸውን አልረሱም። ሁሉን ነገር ለቤታቸው ያሟላሉ። ቤታቸውን በደንብ ያስተዳድራሉ። ልጆቻቸውን በደንብ ያሳድጋሉ። እንደምንሰማው ከሆነ መቼም በመንግስት ደሞዝ 2 ቤት ማስተዳደር ሳይከብድ አይቀርም። የእናንተን ቤት እንዳየኋት ያን ያህል ገበያ የላትም። እንዴ ጋሽ ከበደ እኮ አለቃ ናቸው። ደሞዛቸው ትልቅ ነው። በዚያ ላይ ፈረንጅ ሀገር ብዙ ወዳጆች ስላሏቸው ዕቃዎች ይልኩላቸዋል። የሚልኩላቸውን ዕቃዎች ደላላው ያሻሽጥላቸዋል። እንዲያውም ወደፊት ከትዬ ጋር ትልቅ ድርጅት የመክፈት ሐሳብ አላቸው። እዚህ ላይ ወጣቱ ጆሮውን ይበልጥ አቅንቶ ያዳምጣት ጀመር። ማሪቱ የወጣቱን ተልእኮ ቅንጣት ታህል አልጠረጠረችም። ትልቅ ድርጅት የመክፈቱን ሐሳብ በቀጥታ ከአቶ ከበደ ወይም ከወይዘሮ ሸዋዬ አልሰማችም። ይህን ምስጢር የምታውቀው አያልነሽ ነች። በቅርበታቸው ምክንያት አያልነሽ ለማሪቱ እንደዋዛ ነግራታለች። ምን አይነት ድርጅት ነው የሚከፍቱት? አላት ወጣቱ። ትልቅ ሆቴል ነዋ፣ ብዙ መኝታ ክፍሎች የሚኖሩት። ያኔ ለኛም ያልፈልናል። እንዴት? ደህና ሰው ይገኛላ። የአሁኑ ቤታችን እኮ ምንም ገበያ የለውም። ባንኮኒ ተደግፎ አረቄውን ጠጥቶ ወደ ቤቱ የሚገባ የመንደር ሽማግሌ ብቻ ነው የሚመጣው። አየህ፣ ወሽሞ በደንብ የሚረዳ ያስፈልጋል። ገባኝ አለና ሳቀ። እስከዚያ ድረስ አንተም ትምህርትህን ትጨርሳለህ አይደል? አዎ ጨርሳለሁ አላት፣ የጥያቄዋ አዝማሚያ እየገባው። ትምህርትህን ከጨረስክ በኋላ እኔ ጋር ትመጣለህ? በደንብ ነዋ፣ መጠርጠሩስ? ውሸትህን ነው። እኔ ብዙ ተማሪዎች አውቃለሁ፣ ትምህርታቸውን ጨርሰው ሥራ ሲይዙ ዞር ብለው አያዩኝም። አይዞሽ፣ እኔ እንደነሱ አይደለሁም። የማሪቱ ሐሳብ በድንገት መጠቀ። ይሄ ወጣት ሲያዩት የዋህና ጥሬ ይመስላል። በእጅ ውስጥ ለማስገባት አያስቸግርም ይሆናል። አሁን እንደሚሆነው ከሆነና በእውነት ካፈቀራት ወደፊትም ትምህርቱን ሲጨርስ ከእጇ ላይወጣ ይችላል። ከወዲሁ ዕፀ በለስ እያቀመሱ ማለማመድ አይከፋም። ማሪቱ እንግዲህ በእንዲህ አይነቱ ሐሳብ ስትዋዥቅ፣ ወጣቱ ደግሞ በበኩሉ ሌላ ሐሳብ ውስጥ ሰምጦ ነበር። ለመቶ አለቃ ጌታውን የሚያቀርበው ነገር ማግኘቱ ደስ አሰኝቶታል። ስለ አቶ ከበደ መሸሻ ከቢሮ እስከ ቡና ቤት አጥንቶ የተወሰኑ ፍንጮች አግኝቷል። ፍንጮቹ የእውነት መንገድ እየጠረጉለት መሆናቸውን አልተጠራጠረም። ሆኖም አንድ ያልረካበት ነገር አለ። በዓይናለም እሸቴ ላይ ባካሄደው ጥናት በአደባባይ ከሚወራው የተለየ መረጃ ማግኘት አልቻለም። ለሚያቀርበው ነገር ሁሉ መቶ አለቃ ጌታውን ተጨባጭ ማስረጃ ፈልጋለሁ እያለ እንደሚያፋጥጠው ያውቃል። በጀመረው መንገድ የበለጠ የሚራመድበትን ሁኔታ ሲያብሰለስል የማሪቱ ድምፅ ከሐሳቡ አባነነው። ኤፍሬም ወይ ሳመኝ። ሳማትና ቀና ብሎ በእጁ የኮቱን ኪስ ዳበሰ። ማሪቱ የወጣቱን እጅ ባይኗ ተከተለችው። ኮንዶም ሲያወጣ ተመለከተችው። እጭ እንዲያው ይሄ ነገራችሁ ምን ነው? አትወጂውም እንዴ? ምኑ ይወደዳል? ለጤንነት ስንል መጠቀም ይኖርብናል። 18 ምርመራውን ለመጀመር የሚያስፈልጉት ነገሮች ሁሉ ተሟሉ። እርግቤ አእምሮዋን ሰብስባ አንድ ነገር ላይ የማተኮር ትምህርቷን ለብቻዋ ስትለማመድ ከረመች። ክፍሌ ከውጭ ሀገር ተሰርቶ የመጣለትን ጭንብል በመጠቀም ፊቱን ሸፍኖ ዘካርያስ አዘውትሮ የሚለብሳቸውን አይነት ልብሶች እየለበሰና ድምፁን ለማስመሰል እየሞከረ ሰነበተ። የዘካርያስ ምስል የተቀረጸበት ጭንብል የፊቱን ገጽ ለውጦ በትክክል ዘካርያስን ሊያስመስለው ችሏል። በርግቤ አማካኝነት ከመቶ አለቃ ጌታውን ጋር ተዋውቆ በምርመራው ወቅት የሚያስፈልጉ ነገሮችን ተነጋግረዋል። መቶ አለቃው በበኩሉ በጥርጣሬ ማህደር ውስጥ በያዛቸው ሰዎች ላይ በቂ ጥናት አካሂዶ የምርመራውን ሥራ በሙሉ ልብ ለመጀመር ተዘጋጅቷል። ሦስቱም በጣምራ የሚሰሩበትን መንገድ ቀይሰዋል። የመጀመሪያዋ ተመርማሪ ዓይናለም እሸቴ ሆነች። ለሥራው የተጠቀሙበት አዳራሽ ውስጥ ለውስጥ 2 ክፍሎች አሉት። ክፍሌ ከነጭንብሉ ከአንደኛው ክፍል ውስጥ ተደብቆ እንዲቆይ ተደረገ። እርግቤ እንደ ወትሮዋ ጂንስ ሱሪና ሸሚዝ ስትለብስ መቶ አለቃው የደንብ ልብሱን አድርጎ ነበር። ክፍሌም ሆነ መቶ አለቃው የእርግቤን ጥበብ ለማየት ጓጉተዋል። እሷ ግን በችሎታዋ በመተማመን አይነት ገጿ ላይ ኩራት እየተነበበ ነበር። ቼንቶ ስትል አነቃችው። አቤት። እናንተ ተከታትለን ወደ አዳራሹ እንገባለን። ክፍሌ እዚሁ ይቆይና በኋላ አንተ በሩን ስትከፍትለት ይገባል። የማደንዘዝ ተግባሬን ካከናወንኩ በኋላ የውስጡን በር እንድትከፍትለት ምልክት እሰጥሃለሁ። መቶ አለቃው ትዕዛዟን በፈገግታ ተቀበለ።
ወደ ክፍሌ ደሞ ዞር ብላ አቶ ዘካርያስ በእውነቱ ስትል ጠራችው። አቤት አላት ክፍሌ የዘካርያስን ድምፅ አስመስሎ። ቼንቶ የውስጡን በር በሚከፍትልህ ጊዜ ወደ አዳራሹ ትገባና ተመርማሪዋ ፊት ቆመህ በተነጋገርነው መሰረት ስራህን ትጀምራለህ። ምርመራው ሲያልቅ እንደገና ሌላ ምልክት ሰጥህና በፍጥነት ወጥተህ ወደዚህቹ ክፍል ትመለሳለህ። ተመርማሪዋ ካነቃች በኋላ አጠገቧ መታየት አይኖርብህም። እሺ የኔ እርግብ። እርግቤና መቶ አለቃው የክፍሉን የውስጥ በር ከፍተው ተከታትለው ወደ አዳራሹ ገቡ። አዳራሹ ውስጥ አይናለም እሸቴ ብቻዋን ተቀምጣለች። ለምርመራ የተቀመጠች ብትሆንም ፊቷ ላይ ምንም አይነት ፍርሃት አይነበብም። ጥርሶቿን ነክሳ ነገር በማብሰልሰል አይነት ግንባሯን ቋጥራለች። ሁኔታዋ ተስፋ የመቁረጥ ይሁን በራስ የመተማመን መገመት ያዳግታል። አዳራሹ ውስጥ አንድ የመንገድ አልጋ ከነፍራሹና 3 ያህል ወንበሮች ከመኖራቸው በቀር ወና ነው። መስኮቶቹ ተዘግተው 2 ትላልቅ መብራቶች በርተዋል። ወይዘሪት አይናለም እዚህ አልጋ ላይ ጋደም ልትይልን ትችያለሽ? ሲል መቶ አለቃው ጠየቃት። ጥያቄው ትዕዛዝ አዘል ነበር። የምትናገረውን ለመቅዳት ቴፕ ሪከርደሩን አዘጋጅቷል። ግን ለምን? ቁጭ ብሎ ቃል መስጠት አይቻልም እንዴ? ወይንስ ሕክምና ሊያደርጉልኝ ነው? አይናለም ግራ ገባት። አልጋው ላይ የመጋደሙ ነገር አልተዋጠላትም። መቶ አለቃው ሊደፍረኝ ነው ብላ እንዳትገምት አጠገቡ ሌላ ሴት አለች። ጣቢያ ውስጥ ነችና የታዘዘችውን ማድረግ ስላለባት ከነልብሷ አልጋው ላይ ተንጋለለች። ይቺ ወጣት ሴት የምታዘሽን ሁሉ ትፈጽሚላታለሽ አላት እንደገና ኮስተር እንዳለ። አይናለም ትዕዛዙን ተቀብላ ወደ እርግቤ ተመለከተች። እርግቤ በዚህ ጊዜ ውስጥ አይኖቿን አንድ ነጥብ ላይ በማተኮር አእምሮዋን እየሰበሰበች ነበር። ሙሉ በሙሉ አእምሮዋ መሰብሰቡንና አይኖቿ የሚፈልገውን ኃይል መያዛቸው ከታወቃት በኋላ አይናለም ወደ ተጋደመችበት ጠጋ ብላ ቆመች። እርግቤ ቁልቁል ስትመለከታት አይናለምም በእንግዳ ስሜት ሽቅብ ተመለከተቻት። አይኖቼን የተኮረች ተመለከቻቸው። አይናለም እንደታዘዘችው አደረገች። ነገር ግን ትዕዛዙና ሁኔታው አዲስ አይነት ስለሆነባት በመደናገር አይነት ሽፋሎቿን አርገበገበቻቸው። አይኖችሽን ከአይኖቼ ሳትነቂ ተመልከች። ወደ ኋላዬ በመራመድበት ጊዜ እርምጃዬን በዝግታ ቆጠሪ። የእርግቤ አይኖች ጨረራዊ ኃይላቸውን ሲረጩባት አይናለም እየደነዘዘችና እየፈዘዘች ሄደች። አቶ ዘካርያስ በእውነቱን ታውቂዋለሽ? ስትል ጠየቀቻት መደንዘዟን ካረጋገጠች በኋላ። በሚገባው አውቀዋለሁ። ዛሬ ሊያነጋግርሽ መጥቷል። አይኖችሽን ከአይኖቼ ሳትነቂ እርምጃዬን እየቆጠርሽ በአይኖችሽ ተከተይ። እርግቤ ለመቶ አለቃው ምልክት ሰጥታው ወደ ኋላዋ መራመድ ጀመረች። አይናለም እርምጃዋን እየቆጠረች በአይኖቿ ተከተለቻት። 1 2 3 4 5 6 7 እርግቤ ከ4 እርምጃ በላይ አልተራመደችም። በአራተኛው እርምጃዋ ክፍሌ ከውስጥ የሚወጣበት በር አጠገብ ስለደረሰች እርምጃዋን ገታ እግሮቿን ብቻ እያነቃነቀች ባለችበት ረገጠች። አይናለም ግን ትንሿ የውስጥ በር ተከፍታ የምታውቀው እንግዳ ፍጡር አይኗን እስኪጠልፈው ድረስ መቁጠር አላቋረጠችም ነበር። ጤና ይስጥልኝ ወይዘሪት አይናለም አላት ዘካርያስን የመሰለው ፍጡር 3 እርምጃ ያህል ካጠገቧ ርቆ ቆሞ። እንዴ አቶ ዘካርያስ እውነት አንተ ነህ እንዴ? ሞታል አልተባለም እንዴ? ጠቅላላ አእምሮዋን የዘካርያስ ምስል ወስዶት በአድናቆት ተውጣ ሳታስበው ከተጋደመችበት ቀና አለች። አዎ ዘካርያስ ነኝ። በርግጥም ሞቼ ተቀብሬ ነበር። ዛሬ የመጣሁት ገዳዮቼን ለማጋለጥ ነው። በሰው ልጆች ላይ የፈጸምኩት ክፋት ስለሌለ የገደሉኝን ወንጀለኞች ታጋለጥ ዘንድ ነፍሴ ለዛሬ ዕድል አግኝታ ተነስታለች። ከዚያ በኋላ ተመልሼ ወደ መቃብር ቦታ ይወርዳለሁ። መቃብር በጣም ምቹና ሰላማዊ ቦታ ነው። የሚተናኮል፣ የሚቀናቀን፣ የሚወሰልት፣ የሚያቃጥርና ለኑሮ የሚንሰፈሰፍ የለበትም። እዚያ ሁሉም ሰላማዊ እንቅልፍ ላይ ነው። ገዳዮቼን ካጋለጥኩ በኋላ ባስቸኳይ እመለስበታለሁ። አቶ ዘካርያስ ለአንድ አፍታም ቢሆን ነፍስህን ለማግኘት በመቻሌ በጣም ደስ ብሎኛል። አንተ ከሞትክ ጀምሮ የኔም ስም እንደጠፋ ነው። ሐሜቱ፣ ዘለፋውና ስድቡ ሕይወቴን እንዳማረር አድርጎኛል። በአንተና በቃሲም ሞት ምክንያት ስሜ ተበክሎ የሐሜተኞች ጣት መጠቋቋሚያ ሆኛለሁ። መስሪያ ቤቴም ውስጥ ቤተ ክርስቲያን የገባች ውሻ አድርገውኛል። እነሆ ያንተ መምጣት ከዚህ ሁሉ ያድነኛል። እውነት በደለኛና ወንጀለኛ ከሆንኩ ከፊቴ ቆመሃልና ፍረደኝ። አንቺ የልብሽን ንጽሕና ካወቅሽው ለሰው ወሬ እንዴት ትረበሻለሽ? ልቤ ንጹሕ ነው። ይህንን አንተም የምታውቅ ይመስለኛል። ለጥቂት ዓመታትም ቢሆን ተዋውቀናል፣ ተቀራርበናል፣ የልባችንን አውርተናል። ነገር ግን የልቤን ንጽሕና ሰዎች ሊረዱልኝ አልቻሉ። እኔም በራሴ የምተማመን ኩሩና ልበሙሉ ሴት በመሆኔ ዝቅ ብዬ ተቅለስልሼ እግር ልሼ
ጭራቅ ቆልቼ የልቤን ንጽህና ማሳየት አልቻልኩም። የገጼ ኩራት ብዙ ሰዎችን የልቤን ንጽህና እንዳያዩ አደረጋቸው። በራሴ መተማመኔና ልበ ሙሉ መሆኔ ብዙዎቹን ሌላ ትርጉምና ስም እንዲፈልጉልኝ ገፋፋቸው። ጥፋት ከተባለ ይሄ ነው እንግዲህ ጥፋቴ፣ ወንጀል ከተባለ ይሄ ነው እንግዲህ ወንጀሌ። ፍረደኝ አቶ ዘካርያስ፣ አንተ በቅርብ ስለምታውቀኝ እባክህ ፍረደኝ። እኔ የመጣሁት ፍርድ ለመስጠት ሳይሆን ገዳዮቼን ለማጋለጥ ነው። አንቺንም አሁን የምጠይቅሽ ስለ አሟሟቴ እንድትነግሪኝ ነው። እኔ ራሴን በራሴ አልገደልኩም፣ በስቅላትም አልሞትኩም። እኔ የተገደልኩት በመርዝ ነው። ገዳዮቼንም አውቄያቸዋለሁ። አንቺን የፈለግኩሽ የምታውቂውን ያህል እንድትነግሪኝ ነው። ልብሽ ውስጥ ያለውን ስለማውቅ ምላስሽ ለመሸፈጥ እንዳይሞክር። ምን ነው አቶ ዘካርያስ? ምን ነው? አንተም አላመንከኝም ማለት ነው? አንተም የምትጠይቀኝ እንደማያውቁኝ ፖሊሶች ሆነህ ነው? ስለ አንተ አሟሟት እኔ እንዴት አድርጌ ላውቅ እችላለሁ? ካወቅኩኝስ ለምን ብዬ ደብቀሃለሁ? ለመሆኑ አንተን ለመግደል እኔን የሚያማክር ሰው ይኖራል ብለህ ትገምታለህ? ምን ነው ዘካርያስ? ምን ነው? ከማንም በላይ የማከብርና የምወድህ ወንድሜ ነበር። ከማንም በላይ የቀረብኩህ የሰብአዊ እምነትህ ተከታይ የሆንኩ እህትህ ነበርኩ። ያንተን ታላቅ እውነት፣ ያንተን ሰብአዊነት፣ ያንተን ንጹህነት እንደማውቅልህ ሁሉ የኔንም ንጽህና ታውቅልኛለህ ብዬ ገምት ነበር። የህይወቴ መመሪያዎችና የጥንካሬ ምልክቶች ያንተ የወንድሜ ትምህርት ውጤቶች በመሆናቸው እንዳንተም ውስጤን የሚያውቅ ይኖራል ብዬ አልገምትም ነበር። ዛሬ ነፍስህ ከፊት ለፊቴ ቆማ በጥርጣሬ ስትመለከተኝ አዘንኩ፣ በጣም አዘንኩ። በስሜት ተውጣ እየተናገረች ሳታስበው ካልጋው ላይ ወርዳ ቆማ እጆቿን ወደ ሰማይ ዘርግታ መናዘዟን ቀጠለች። እንግዲህ ማን ነው እኔን የሚያምነኝ? ምኔ ነው እንዳልታመን ያደረገኝ? ምኔ ነው ከወንጀለኛ ያስቆጠረኝ? ሴት ሆኜ መፈጠሬ ወንጀል ይሆን እንዴ? ምን ነው የጥርጣሬ ጥላ በእኔ ላይ መውደቁ? አዎ እኔ አይናለም እሸቴ ነኝ። ኩሩ፣ ቁጡና እልከኛ ሴት ነኝ። ታዲያ ይሄ ይሁን ላለመታመን ያበቃኝ? ምን ነው እኔን የሚያምን ጠፋ? ግርማ የማፈቅረውና የሚያፈቅረኝ ወንድ ነበር። ነገር ግን በመጨረሻ ሳያምነኝ ሞተ። በጥርጣሬ ራሱን ገደለ። ዘካርያስ የማምነው ወንድሜ ነበር። ነገር ግን የእሱም ነፍስ አላመነችኝም። እንግዲህ ማን ይመነኝ? እኔነቴን ማን ይቀበልልኝ? ሰዎችን አመኜ በሰዎች ካልታመንኩኝ የመኖሬ ትርጉም ምንድን ነው? እኔም እንደ ግርማ በአንገቴ ገመድ ላስገባ መሰለኝ። እንባዋ አይኖቿን ሞልተው በጉንጮቿ መውረድ ጀመሩ። ሁኔታዋ ሦስቱንም መርማሪዎች አሳዘናቸው። ሳያስቡት የእነሱም አይኖች እንባ እያቀረሩ ነበር። እንቅስቃሴዋና መወራጨቷ እየበዛ ስለሄደ ከጥቂት ሰከንዶች በኋላ ልትነቃ እንደምትችል እርግቤ ገመተች። ስለዚህ ክፍሌ ወደ ክፍሉ እንዲመለስ ምልክት ሰጠችው። አዎ ምርጫዬ ራሴን ማጥፋት ነው። ሕይወቴ ልትታመን አልቻለችም። በጥርጣሬ ጥላ ስር መኖሩንም አልወደደችው። ምናልባት ነፍሴ ከመቃብር ወጥታ ንጹሕነቷን በኋላ ታስመሰክር ይሆናል። አሁን ግን በቃኝ። በሚያምኗቸው ያለመታመንን የመሰለ ባዳነት የለም። ለሚያሙኝ፣ ለሚጠረጥሩኝና ለሚወነጅሉኝ ሁሉ ሕይወቴን አጠፋላቸዋለሁ። ነፍሴን ግን አያገኟትም፣ ልቤን እንዳላገኟት ሁሉ። መቶ አለቃው የውስጥ ክፍሉን በር ከፍቶለት ክፍሌ ወደ መጣበት ሲመለስ የአይናለም አይን አብሮት ስለሄደ ጩኸቷን አቀለጠችው። ምን ነው ዘካርያስ? ምን ነው? በቃ ባዶ ሜዳ ላይ ጥለኸኝ መሄድህ ነው? ሕይወቴን ከጥርጣሬ አውጥተህ ፍርድ ሳትሰጣት መሄድህ ነው? ባዶ ሜዳ ላይ ጥለኸኝ፣ ባዶ አድርገኸኝ። እጆቿን እንደዘረጋች እየጮኸች በሩጫ ልትከተለው ስትሞክር እርግቤና መቶ አለቃው ግራና ቀኝ ክንዷን ይዘው ደግፈው ወደ ቦታዋ መለሷት። አልጋዋ ላይ እንዳስቀመጧት ባዕድ እጅ ሰውነቷን መንካቱ ስለተሰማት ደንዝዛ ከቆየችበት ዓለም ነቃች። ስትነቃ ሁለት ሰዎች ክንዶቿን ይዘው ግራና ቀኝ ቆመዋል። ምን እንዳደረጓት ግራ ገባት። ሰውነቷ ደክሟል። ፊቷ በእንባ የረጠበ መሆኑ ታወቃት። አይኖቿና ጉንጮቿ ያባበጡ ሆነው ተሰማት። ሰውነቷን የሚከብድ አይነት መጥፎ ስሜት ተጫጫናት። ደክሞሻል የኔ እህት፣ ትንሽ አረፍ በይ፣ በእንቅልፍ ይውጣልሽ አለቻት እርግቤ በማስተዛዘን አይነት። ግን ምን አድርጋችሁን ያደከማችሁኝ? አይናለም መጠየቅ ፈልጋ ነበር። ሆኖም ድካሙ ስለተጫጫናት መተንፈስ አልቻለችም። አልጋው ላይ ጋደም ብላ በፈዘዘ ስሜት እየተመለከተቻቸው እንቅልፍ ወሰዳት። መቶ አለቃውና እርግቤ ወደ ትንሿ ክፍል ሲመለሱ ክፍሌ ጭምብሉን አውልቆ ጠበቃቸው። እርግቤ አይናለምን ለማደንዘዝ ያደረገችውን በሙሉ በትንሿ በር ቀዳዳ ሲመለከት ስለቆየ አድናቆቱ ከፍ ብሎ ነበር። ለተሳካው የምርመራ ጥበብሽ እንኳን ደስ ያለሽ አለና እርግቤ አንገት ላይ ተጠምጥሞ ሳማት። ስሟት ቀና ሲል አይኖቹና አይኖቿ በቅርበት ስለተገጣጠሙ ድንገተኛ ፍርሃት ሰውነቱን ወረረው። እነዚህ አይኖቼ ምን አደረጉ? ሲያዩአቸው ደስ ይላሉ፣ ግን ደግሞ ስራቸውን ሲያስቡት ያስፈራሉ። አንተን ሊያስፈሩ አይገባም።
የሚያስፈሩት ወንጀለኞችን ብቻ ነው አለችና እሷም በተራዋ ከንፈሩ ላይ ሳመችው። ክፍሌ የከንፈሯን ማር ከከንፈሩ ውስጥ እያጣጣመ አጠገቡ ያገኘው ነገር ላይ ተቀመጠ። መቶ አለቃ ጌታውን የሁለቱን ወጣቶች ሁኔታ ማየቱ እንዳሳፈረው አይነት ፊቱን አዙሮ ቆሞ ነበር። ከንፈር ለከንፈር ሲሳሳሙ ማየቱ ስሜቱን በመጠኑም ቢሆን ጎድቶታል። ግን ለምን? ምክንያቱን ልቡ ያውቀዋል። ቀናተኛው ስሜቱ በርግቤ ላይ የተፈጸመውን የመሳም ወንጀል በግንባር እንዳይከላከል ገና ወዳጅነቱ አልታወቀለትም፣ አልተረጋገጠለትም። ስለዚህ ፊቱን በማዞር ትርኢቱን ላለማየት መሞከር ብቸኛው ምርጫው ነበር። አሁንም የርግቤ ዓይኖች በአእምሮ የሚያስበውን እንዳይከታተሉት የፈራ ይመስል ቶሎ ብሎ ወደ ሥራው ጉዳይ ገባ። በሥራችን ተደስቻለሁ። የርግቤ ጥበብ ታምሮ ሆኖብኛል። የክፍሌም ውጫዊ አቀራረብና ጥያቄዎች አደራደር የሚያስደንቅ ነው። አይናለም እሸቴ በርግጥ በጥበቡ እንደደነዘዘችና የውስጥ ስሜቷን እንደተናዘዘች ከሁኔታዋ ለመረዳት ችያለሁ። ሆኖም ሌሎች ተመርማሪዎች የሚናገሩትን ከመስማቴ በፊት አይናለም እሸቴ ሙሉ በሙሉ ከወንጀሉ ነፃ ነች ብዬ ማመን ያቅተኛል። እርግቤ አትጠራጠር በማለት አይነት ራሷን ነቅንቃ በኩራት ፈገግ አለች። ለማንኛውም አለ መቶ አለቃው፣ የሚቀጥሉት ተመርማሪ አቶ ከበደ መሸሻ ናቸው። በእኚህ ሰው ላይ ብዙ መረጃዎች ስለሰበሰብኩ አሁን በትክክል ማናዘዝ ከቻልን ወደ እውነቱ ልንቀርብ እንችላለን። ከዚያ በኋላ ነው ወንጀለኛ የሆነውንና ያልሆነውን በግልጽ መለየት የምንችለው። በምርመራው ወቅት ክፍሌ ለሚያቀርበው ጥያቄ መንደርደሪያ እንዲሆነው መቶ አለቃው ያገኛቸውን መረጃዎች ነገረው። በዓይናለም ላይ እንዳደረገው ሁሉ ከተመርማሪዋ የሚያገኘውን ቃል መሰረት አድርጎ ጥያቄውን መደርደር ይችላል። ከዚያ በፊት ከተመርማሪው ጀርባ በቂ መረጃ ማግኘቱ ደግሞ የበለጠ ይረዳዋል። እሺ ቼንቶ፣ ሐሳብህ ጥሩ ነው። ሆኖም በሥራችን ሙሉ እምነትና ተስፋ እንዲኖርህ እፈልጋለሁ አለችና እርግቤ ትንሽ ካሰበች በኋላ በአቶ ከበደ ላይ ለምናደርገው ምርመራ ክፍሌ አንድ ተጨማሪ ነገር ያስፈልገዋል አለች። ምን? አሏት ሁለቱም በአንድ ቃል። ለማስፈራሪያ የሚሆን ስለት ያለው ነገር፣ ቢቻል ሰይፍ ቢሆን ይመረጣል። ታዲያ እንፈልጋለና ይህ ምን ችግር አለው? አላት መቶ አለቃው። አዎ፣ ይህ ሐሳብ የመጣልኝ አሁን ከዓይናለም ምርመራ በኋላ ነው። በምትናዘዝበት ወቅት እንቅስቃሴ አሳይታለች። እንዲያውም በመጨረሻ ተንደርድራ ክፍሌን ለመያዝ ሞክራ ነበር። አቶ ከበደም እንዲህ አይነት እንቅስቃሴ ካደረጉ አካላዊ ንክኪ ስለሚፈጠር ተናዘው ከመጨረሳቸው በፊት ሊነቁ ይችላሉ። ስለዚህ ክፍሌ እንዳይጠጉት ስለት ያለው ማስፈራሪያ ይዘው መቆም አለበት። ሰይፍ ቢሆን የመረጥኩበት ምክንያት ብዙ መንፈሳዊ ስዕሎች ላይ መላእክት ሰይጣንን ለመከላከል የሚይዙት መሳሪያ በመሆኑ በደነዘዘ አእምሮ ላይ ተጽዕኖ ይኖረዋል ብዬ ነው። አሃ፣ ትንሽ ቆይተሽ በመንፈሳዊ ስዕሎች ላይ የምናየውን ክንፉ ወለዱ እንዳትይን ያስፈራል አለና መቶ አለቃው ቀለደ። ለሥራችን አስፈላጊ ሆኖ ከተገኘ እሱም አይቀርም በማለት እርግቤ ኮስተር ብላ መለሰች። 19 ሰፊና ባዶ አዳራሽ ውስጥ ለምርመራ መቀመጡ የአቶ ከበደ መሸሻን አእምሮ ረበሸው። ካሁን ቀደም ቃሉን የሰጠው ተራ የፖሊስ ቢሮ ውስጥ ነበር። ቃል ተቀባዩም ፊት ለፊቱ ተቀምጦ ነበር። አሁን ግን መቶ አለቃው ባዶ አዳራሽ ውስጥ አስቀምጦት ሄዷል። ምን አይነት ምርመራ ሊጠቀም እንደፈለገ ግራ ገባው። አጠገቡ የምትገኘው አልጋ አገልግሎት ምን እንደሆነ ተመራምሮ ሊደርስበት አልቻለም። አይኖቹ ከአንድ ጥግ ወንበር ላይ የተቀመጠውን ቴፕ ሪኮርደርና የካሴት ክሮች ሲመለከት ልቡ ፍርሃት አለው። መቼም ዘፈን ሊያሰሙኝ ነው ብሎ አይገምትም። ለሁኔታው እንግዳ ሆኖ ባዶ አዳራሽ ውስጥ አይኖቹን ሲያቆለጨልጭ ግርማ ሞገሱ ጠፍቶ የተጨነቀ ሕፃን ልጅ መሰለ። ከጥቂት ቆይታ በኋላ መቶ አለቃ ጌታውንና እርግቤ ከትንሿ ክፍል ወጥተው ወደ አዳራሹ ገቡ። መቶ አለቃው ባዶ የካሴት ክሮች ከቀፏቸው አውጥቶ ቴፕ ሪከርደር ውስጥ ሲያጠምድ፣ እርግቤ ደግሞ የተለመደውን አእምሮዋን የመሰብሰብ ተግባር ስታከናውን ቆየች። አቶ ከበደ አሁንም በእንግድነት ስሜት ሁለቱ የሚያደርጉትን ከመመልከት ሌላ አማራጭ አልነበረውም። እሺ እንግዲህ አቶ ከበደ፣ የዛሬውን ምርመራ የምታካሂደው ይህች አጠገባችን የቆመችው ወጣት ትሆናለች። የምትጠይቆትንና የምታዘዎትን በመፈጸም ትብብር ያደርጉላት አለ መቶ አለቃው ዝግጅቱን ካጠናቀቀ በኋላ። አቶ ከበደ ግንባሩን እንደቋጠረ በሽታ ራሱን ነቅንቆ ወደ እርግቤ መመልከት ጀመረ። በሴት ልጅ መመርመሩን አልወደደውም። ክብሩንና ደረጃውን ዝቅ የሚያደርግበት መስሎ ታየው። ይሄ ሁሉ ንቀት ነው አለ በልቡ። ብሽቀቱ የተጨማደደ ፊቱ ላይ ይነበብ ነበር። አቶ ከበደ መልካም ፈቃዶ ቢሆን እዚች አልጋ ላይ ተንጋለው እንዲተኙልኝ እጠይቅዎታለሁ አለችው እርግቤ አጠገቡ ቀርባ። አልገባኝም አለ አቶ ከበደ በተደናገጠ ስሜት። አልጋው ላይ ተኛ ነው የምትይኝ?
አዎ አልጋው ላይ ተንጋለው ይተኙ። የተዘበራረቀ ነገር በአቶ ከበደ አእምሮ ውስጥ ተመላለሰ። ደግሞ ምን አይነት የምርመራ ዘዴ ያመጡ? ሴት ልጅ ወንድን አልጋ ላይ አስተኝታ ልትመረምር የምትችለው የወሲብ ፍላጎቱን ነው። ይህ ደግሞ የተፈጥሮ ጉዳይ ስለሆነ ፍላጎቱን የማያሳይ ወንድ አይኖርም። መቼም ፍላጎትን መግለጽ ወንጀል አይደለም እያለ በሐሳብ ዋዠቀ። የመርማሪውን ትዕዛዝ ለመፈጸም አልጋው ላይ ጋደም ከማለቱ ከወገቡ በታች ያለው ጀግና ዘራፍ እያለ ከተኛበት ሲነሳ ተሰማው። ጡንቻዎቹ ሲያባብጡ የውስጥ ሱሪው እየተወጣጠረ መጣ። ወንድነቱ እየጎላ ሲሰማው አጠገቡ የቆመችውን ሴት መናቅ ጀመረ። ይልቁንም መልከ መልካምነቷን አደነቀ። አንዴ ጎተት አድርጎ እቅፉ ውስጥ ቢያስገባትና የውስጥ ሱሪውን የወጠረውን ጡንቻ ቢያስነካት የምርመራ ስራዋን ረስታ ሰውነቱ ላይ ቀልጣ እንደምትቀር አድርጎ ገመተ። መቶ አለቃው አዳራሹን ለቆ ቢወጣለት እርግቤን በወሲብ አደንዝዞ በቁጥጥሩ ስር ሊያውላት እንደሚችል ደጋግሞ አሰበ። ደካማውና ግለኛው የአእምሮ ክፍል ይህን ሲያስብ፣ አመዛዛኙና ማህበራዊው የአእምሮ ክፍል ደግሞ ፖሊስ ጣቢያ ውስጥ ሕግ ፊት መሆኑንና በዚህች ወጣት ሴት አማካኝነት ከባድ ምርመራ እንደሚደረግበት እያስታወሰው ያስፈራራው ነበር። ከባዶ ንቀትና ወንዳዊ ትምክህት የመነጨው ድፍረት በአንድ በኩል የምርመራውን አይነትና ውጤት ለመተንበይ የሚያስቸግር ስጋትና ፍርሃት፣ በሌላ በኩል አእምሮውን ወጥረውት አፍጥጦ በመጨነቅ ላይ እንዳለ እርግቤ ትዕዛዝ መስጠቷን ቀጠለች። አይኖቼን ትክ ብለው ይመልከቷቸው። ይህን ስታዘው ግንባሯን በቁጣ ስሜት አኮማትራው ስለነበር ያቶ ከበደን ንቀት ፍርሃት እየዋጠው ሄደ። አይኖቹን ወዲህ ወዲያ ያንቃንቁ፣ በቀጥታ አይኖቼን ይመልከቱ። አቶ ከበደ የሚታዘዙትን በትክክል ይፈጽሙ በማለት መቶ አለቃውም የቁጣ ድምፁን አሰማ። ያቶ ከበደ አእምሮ ሙሉ በሙሉ በፍርሃት ተዋጠ። እነዚህ ሁለት ሰዎች አንዳች ውርጅብኝ የሚያወርዱበት ሆኖ ተሰማው። ፍርሃት ሲጫጫነው ያባበጡት ጡንቻዎቹ ሁሉ ሟሸሹ። አይኖቹ ብዥ ብዥ ያለባቸው ሄደ። አትኩሮ ሲመለከታቸው የእርግቤ አይኖች ከመጀመሪያው ይበልጥ እየተለቁ ሲሄዱ ታዩት። አጠገቡ የቆመችው ሴት ግዙፍና ግርማ ሞገስ ያላት ሆና ታየችው። መላ ሰውነቱ በአይኖቿ ውስጥ ተውጦ ትንሽነት ተሰማው። ያቶ ከበደ አእምሮ በአይኖቿ ቁጥጥር ስር መዋሉን ከተገነዘበች በኋላ እርግቤ ጥያቄዋን ሰነዘረች። አቶ ዘካርያስ በእውነቱን ያውቁታል? አዎ አውቀዋለሁ። በዛሬው ዕለት ሊያነጋግሮት መጥቷል። አይኖቹን ከአይኖቼ ሳይነቅሉ እርምጃዬን እየቆጠሩ በአይኖቹ ይከተሉኝ። እርግቤ እንደተለመደው ለመቶ አለቃው ምልክት ሰጥታ ወደ ኋላዋ በዝግታ ተራመደች። አቶ ከበደ በትዕዛዟ መሰረት እየቆጠረ ሲከተላት ትንሿ በር ተከፍታ ክፍሌ መዝገቡ ዘካርያስን ተመስሎ ወጣ። ጤና ይስጥልኝ አቶ ከበደ አለ የዘካርያስን በመሰለ አነጋገርና ድምፅ። ጭምብል የማጥለቁና የመሳሰለው ዝግጅት አይና ለምሸቴን ለመመርመር የተደረገው አይነት ሆኖ አሁን ግን በተጨማሪ በአንድ እጁ ሰይፍ ይዟል። አቶ ከበደ በድንጋጤ ይበልጥ ደነዘዘ። አይኖቹ ሙሉ በሙሉ ከእርግቤ ላይ ተነቅለው አዲሱ እንግዳ ላይ ተተከሉ። ጤና ይስጥልኝ አቶ ዘካርያስ፣ ከወዴት ተገኘህ? ከመቃብር ዓለም ነው የመጣሁት። ያመጣጤም ምክንያት ሞቴን የተመኙትንና የገደሉኝን ለማጋለጥ ነው። በሰው ልጆች ላይ የፈጸምኩት ክፋትና በደል ባለመኖሩ ነፍሴ ገዳዮቿን ለማጋለጥ ዕድል አግኝታ ተነስታለች። ነፍሴ እውነትን ትሻለች። እውነትን ለሚናገሩ ምሕረት ታደርጋለች። እውነትን የሚደብቁትን ግን በዚህ ሰይፍ ሥጋቸውን ቆራርጣ መቀመቅ ትጨምራለች። አቶ ከበደ ነፍሴ ልብህን ታውቀዋለችና አፍህ ለመሸፈጥ እንዳይሞክር። ስለ አሟሟቴ የምታውቀውን እውነት ተናገር። ያቶ ከበደ ሰውነት በላብ ተጠመቀ። ለመናገር ሲሞክር ድምፁ ተንቀጠቀጠ። ምን ናገር? ስለ አሟሟቴ የምታውቀውን ሁሉ ተናገር። ማጣሪያ መሰላችሁ እንዴ? እንደ ተከባበረን ብንኖር ይሻላል አለችና ደላላውንም በአይኖቿ ቂጥ ላጥ አደረገችው። ምን መሰለሽ ወይዘሮ ሸዋዬ፣ አንድ ሰው ድንገት አግኝቶ ይዞን ካልጋበዝኳችሁ ብሎ ቢያስጨንቀን። ደላላው ምክንያት ለመደርደር ሲቅለሰለስ ወይዘሮ ሸዋዬ ፊት ባለመስጠት አቋረጠችው። የለም ምናልባት እኮ ኑሮዬን አሸንፌ ለማደር ቡና ቤት ከፈትኩ እንጂ የኮራውም መቤት ነኝ። ደላላው የወይዘሮ ሸዋዬን ጸባይ ስለሚያውቅ በባንኮኒው ዞሮ ገብቶ ይቅርታ በመጠየቅ አይነት እግሯ ላይ ወደቀና በጣም አምሽተን በመምጣታችን ጥፋተኞች ነን፣ ይቅርታ አድርጊልን አላት። ውሽምነቷ ለአቶ ከበደ ነው። ደላላው እግሯ ላይ ወድቆ ይቅርታ የሚጠይቃትም ለአቶ ከበደ ሲል ነው። ብዙ ጊዜ የሚያደርጉት ነገር ስለሆነ ይግባባሉ። አቶ ከበደ ይህን ያህል ዝቅ ለማለት ክብሩ አይፈቅድለትም።
ስለዚህ ደላላው ይወክለዋል። አቶ ከበደ ዝቅ የሚለው በደላላው በኩል መሆኑ ነው። በመስሪያ ቤት ውስጥ ግንባሩ የማይፈታውና ሰራተኛውን የሚያሽቆጠቁጠው ሳቁ እንኳ አሲድ ሳቅ የሚባለው አቶ ከበደ ወይዘሮ ሸዋዬ ቤት ሲደርስ ልክ ይገባል። ሸዋዬ ትቆጣዋለች፣ ታዘዋለች፣ ትነጫነጭበታለች። ከበደ ይህን ሁሉ ችሎ እመቤቴ ሲል ያቆላምጣታል። በፍቅሯ ምትሃት ስር ከወደቀ ቆይቷል። ባለትዳር ቢሆንም ሸዋዬን ሳያይ ወደ ቤቱ የሚገባበት ቀን የለም። የአቶ ከበደን የመስሪያ ቤት አንበሳነትና ወይዘሮ ሸዋዬ ቤት ሲደርስ የሚያሳየውን መሽቆጥቆጥ እያነጻጸረ ደላላው ሁልጊዜ ይገረማል። አንዳንዴ በጣም ጠጥተው ሲሰክሩ የአቶ ከበደን እልቅና እንደ መናቅም ይዳዳዋል። ሆኖም በነጋታው ቢሮው ሲሄድ የወትሮውን ያለቀነት ግርማ ስለሚያይበት እጅ አነሳሱን ያሳምራል። በሌላ በኩል ደግሞ ሲያስበው ደላላው ራሱም ቢሆን በሴቶች ጉዳይ ከአቶ ከበደ ይብስ እንደሆነ እንጂ አያንስም። ለመሽቆጥቆጡና ለመጓጓቱም እሱ ይብሳል። በጣም የሚያመልክበትንና የትኛውንም ስርቻ ገብቶ የሚያገኘውን ገንዘብ እንኳ ሴቶች ፊት ሲያጠፋ ለነገዬ አይልም። እንዲያውም ገንዘብን አምልኮ የሚያሳድደው ሴቶች ፊት ለመመንዘር ይመስላል። እኔ እኮ ለእናንተው ብዬ ነው። ገንዘብ መያዛችሁን ያወቀ ሰው አደጋ ሊጥልባችሁ ይችላል። ጊዜው አያስተማመንም አለች ወይዘሮ ሸዋዬ ቁጣዋ በርዶላት። ምንጊዜም ይቅርታ ስትጠየቅ፣ አማላጅ ሲላክባት፣ እግሯ ላይ ወድቀው ሲለምኗት ደስ ይላትና ቁጣዋ ወዲያው ይበርዳል። እነዚህን ነገሮች የትልቅነቷ የክብሯና የኩሩ ሴትነቷ መለኪያዎች አድርጋ ይዛቸዋለች። እሺ እኔማ ቤት አሁን የምንጠጣው ነገር ይቀዳልን አለ አቶ ከበደ ሲናገር ምላሱን ትንሽ ያዝ እያደረገው። ማሪቱ የውስኪ ጠርሙስና ብርጭቆዎች በትሪ አቅርባላት ወይዘሮ ሸዋዬ ራሷ ለሶስቱም ቀዳች። አቶ ከበደ ሁልጊዜም ብላክ ሌብል ነው የሚጠጣው። ደላላው እንኳን እንደ ኪሱ ነው። ሲኖረው እኩል ይሰለፋል፣ ከሌለውም ነጭ አረቄውን ይጠጣል። ብርጭቋቸውን አጋጭተው እየጠጡ ደላላው ወይዘሮ ሸዋዬን በአይኑ አንድ ነገር ጠየቃት። የአይኑን ጥያቄ ወዲያው ተረዳችለት። አያልነሽ ተኛች እንዴ አለችና ፊቷን ወደ ማሪቱ አዙራ ጠየቀች። እንጃ ቅድም ጋደም ብላ መጽሐፍ እያነበበች ነበር አለች ማሪቱ። እስቲ ሂጂና ተመልከቻት፣ ካልተኛች ንገሪያት። ማሪቱ ወደ ጓዳ ገብታ አያልነሽን ጠርታት ተመለሰች። አያልነሽ እዚያው የምትኖር ሁለተኛዋ የወይዘሮ ሸዋዬ ዘመድ ነች። ደላላው በውሽምነት ይዟታል። ሆኖም በሷ ብቻ እንደማይረጋ ስለምታውቅና ብዙ ሲወራበት ስለምትሰማ ከልቧ አታፈቅረውም። የሚያቀራርባቸው ምክንያት ስላለ ብቻ ትቀርበዋለች። አሁንም ከጓዳ ወጥታ ለሁሉም ሰላምታ ከሰጠች በኋላ ከደላላው ራቅ ብላ ኮርታ ቆመች። አቶ ከበደን ትፈራዋለች። እሱም ያን ያህል ፊት አይሰጣትም። በዚህ በኩል ነኝ እንጂ አላት ደላላው። አጠገቡ ሂጂ እንጂ አለቻት ወይዘሮ ሸዋዬም። ትዕዛዝ ተቀብላ ደላላው አጠገብ